ብቻውን የቀረጽነውን ድምጽ እንዴት አድርገን ነው ከዋናው ቪዲዮ ድምጽ ጋር መርጅ ማድረግ የምንችለው ወይም ሲንክሮናይዝ ማድረግ የምንችለው የሚል ጥያቄ ቀርቦልኛል። ዛሬ ለሱ የሚሆን ቪዲዮ ነው የሰራሁላችሁ። እዚህ ጋር እንደምትመለከቱት ብቻውን የቀረጽነው ድምጽ አለ። ሐሳብ እንዲመጣለት ነው። ስታዩት ምን ይታያችኋል? ኦኬ ቪዲዮአችን ጋር ደግሞ እንሂድ። ይሄን እስቲ ሚውት እናድርገው። ኦሪጂናል የቪዲዮን ፋይል ድምጽ የምንጠቀመው አይነት አይደለም። በጣም ዲስትራክቲቭ የሆነ ድምጽ ስለሆነ እንዴት አድርገን የብቻውን የቀረጽነውን ንጹህ ድምጽ እንዴት አድርገን መርጅ እንደምናደርግበት ነው የምናየው። ኦኬ እንደዚህ እናደርጋለን። ሁለቱን አንድ ላይ ሰሌክት እናደርጋለን። ራይት ክሊክ ብለን እዚች ጋር ሲንክሮናይዝ የሚለውን እንነካለን። ትራክ ቻናል የሚለው ላይ የትኛው ትራክ ነው ሙቭ እንዲያደርግ የምትፈልጉት የሚለው ነው። እኔ የቪዲዮውን የምፈልገው ምክንያቱም ትንሽ አጠር የሚለው እሱ ስለሆነ ለዚህ ትምህርት ትራክ ዋንን ሙቭ አድርገው አልኩኝ። ኦኬ ስል እንደምትመለከቱት ትራክ ዋንን ሙቭ አድርጎ ሁለቱን ቪዲዮዎች አንድ ላይ መርጅ አድርጓቸዋል። እስቲ አሁን እንስማ። ኦኬ ስለዚህ አሁን እስቲ የኦሪጂናል የቪዲዮን ድምጽ ሚውት እናድርገውና እንስማ። አርገን ያሰብነው ስለዚህ ማህፀንን ጽንስንና ስቴቶስኮፕን አንድ ላይ ኮምባይን አርገን ነው የሰራነው። ሶ ለከለር ዋይዝ ላይት ፒንክ ከለር እና ለሜን ከለር ደግሞ ዳርክ እንደምትመለከቱት ፐርፌክትሊ ነው ሊፕሲንጉ የገጠመው። በዚህ አይነት መልክ ቪዲዮአችንን መስራት